ኤልፒቲ ማለት ሎጂካል ፕሮብለም ኦፍ ትሪኒቲ ማለት ነው፣ ወይም ደግሞ የሥላሴ ስነ ምክንያታዊ ሕጸጽ ነው። ያው ይህንን ስም የተቀበልነው ሰዎቹ ጸጽለው ስለሚያቀርቡት እንጂ በእርግጥ በሥላሴ አስተምህሮ ውስጥ ሕጸጽ አለ ብለን ስለምናምን አይደለም። ያው በደፈናው ምንድነው ኤልፒቲ ሲባል ሥላሴ አማኞች ሶስት አምላክ አላቸው እና ለመጀመሪያ ጊዜ ፎርማል በሆነ መንገድ ቀርጾ አሁን በምናውቀው መልኩ ኤልፒቲን ያስቀመጠልን ሰው ሪቻርድ ካርትራይት ይባላል። እና ሳያስቀምጠው ምን በማድረግ ነው ካላችሁኝ 7 የአረፍተ ነገሮች ስብስብ በመፍጠር ነው። ኦኬ በደንብ ያዙ። ያንን ስብስብ ሀ እንበለው። ሀ በውስጡ 7 መደበኛ ስቴትመንቶችን ይዟል። የመጀመሪያው አብ አምላክ ነው የሚል ነው። ሁለተኛው ወልድ አምላክ ነው የሚል ነው። ሶስተኛው መንፈስ ቅዱስ አምላክ ነው የሚል ነው። አራተኛ አብ ወልድን አይደለም። አምስተኛ አብ መንፈስ ቅዱስን አይደለም። ስድስተኛ ወልድ መንፈስ ቅዱስን አይደለም። ሰባተኛ አንድ አምላክ ብቻ ነው። እነዚህ 7 ስቴትመንቶች ስብስብ ሀ ውስጥ የሚገኙ አባላት ናቸው ማለት ነው። ተመልከቱ። የመጀመሪያው አብ አምላክ ነው የሚል ነው። ሁለተኛው ወልድ አምላክ ነው የሚል ነው። ሶስተኛው መንፈስ ቅዱስ አምላክ ነው የሚል ነው። አራተኛው አብ ወልድ አይደለም የሚል ነው። አምስተኛው አብ መንፈስ ቅዱስ አይደለም የሚል ነው። ስድስተኛው ወልድ መንፈስ ቅዱስ አይደለም የሚል ነው። ሰባተኛው ደግሞ አንድ አምላክ ነው ያለው የሚል ነው። አሁን እንዴት ይሄ ወደ ኤልፒቲ እንደሚያመራ ከማሳየቴ በፊት በኖርማል ሎጂክ ውስጥ በጣም መሰረታዊ ነው። ይሄን ሰው ካላወቀ ስለ ሎጂክ ሁላ ማውራት የለበትም። ኦኬ ስለ ስቴትመንት እና ስለ ፕሮፖዚሽን እናውራ። ይሄን ካወቃችሁ በቃ በጣም ሶ ሲምፕል ጋይስ። ስቴትመንት ማለት እውነት ወይም ሐሰት ማለት የምንችለው ገላጭ ነገር ሁሉ ስቴትመንት ይባላል። ኦኬ ምንድነው ስቴትመንት? ትሩዝ ቫልዩ ያለው ዲስክሪፕቲቭ ሴንቴንስ ነው። እውነት ወይም ሐሰት ማለት የምንችለው ገላጭ አረፍተ ነገር ያ መደበኛ አረፍተ ነገር ይባላል። እውነት ወይም ሐሰት ማለት የምንችላቸው ገላጭ አረፍተ ነገሮች ስቴትመንቶች ይባላሉ ማለት ነው። ፕሮፖዚሽን ሲባል ደግሞ ከስቴትመንት የምናገኘው መረጃ ኢንፎርሜሽን the content of the statement ያ ምን ይባላል? ፕሮፖዚሽን ይባላል። ስቴትመንት በየቋንቋው ብዙ ሊሆን ይችላል። ነገር ግን የሱ የምናገኘው ኢንፎርሜሽን ኮንተንቱ ግን ፕሮፖዚሽን ይባላል ማለት ነው። እንደገባችሁ አድርጌ አስቤው አልፋለሁ። ትንሽ ከበድ ይችላል ተናግሬያለሁ፣ ግን መሻል አለባችሁ። ከዚህ በላይ እየከበደ ነው ይመጣ። 7 ስቴትመንቶች አስቀመጥን። የአረፍተ ነገሩን ስብስብ ደግሞ ሴት ሀ አል ነው። እያንዳንዱን ስብስብ በሀ እንሰይመው። ስለዚህ ሀ1 ሀ2 ሀ3 ሀ4 ሀ5 ሀ6 ሀ7 እነዚህ ሁላ የሴት ሀ ስብስብ ናቸው፣ ሜምበር ናቸው፣ ኢለመንት ናቸው ማለት ነው። ግን ስቴትመንት ናቸው። ከስቴትመንቶች ደግሞ የምናገኘው ደግሞ ፕሮፖዚሽን አለ። ያን ፕሮፖዚሽን ደግሞ ለንበለው። ለምሳሌ አብ አምላክ ነው ከሚለው ፕሮፖዚሽን የምናገኘው ኢንፎርሜሽን አብ አምላክ እንደሆነ ነው። ኦኬ ሀ ውስጥ የሚገኙት ስቴትመንቶች ኮንተንት ፕሮፖዚሽን እሱ ደግሞ ሌላ ሴት ላይ ይፈጥራል። ስለዚህ የሀ አንድ ማለትም አብ አምላክ ነው የሚለው ፕሮፖዚሽን ለአንድ ይሆናል ማለት ነው። የሀ 2 ወልድ አምላክ ነው የሚለው ፕሮፖዚሽን ደግሞ ለሁለት ይሆናል ማለት ነው። ልመለስ ይላችሁ። ስቴትመንት ማለት አረፍተ ነገር ነው። የእውነት ዋጋው ግን ዲፋይን የሚደረገው በምንድን ነው አልኩኝ? በፕሮፖዚሽኑ ነው ብለናል። ሌላ ነገር ደግሞ ልናገር፣ በደንብ ስሙኝ ሰዎች። ዘአትናቴዎስ ሰው ነው አልኩኝ አለ ነው የምትል ማሰሪያ እንቀጣለች አይደለ? በእንግሊዘኛው ደግሞ ኢዝ ነች። ታዲያ እቺ ኢዝ ሁለት አይነት ኢዝ ነች። የመጀመሪያው ኢዝ ኦፍ አይደንቲቲ አለ፣ ከዛን ደግሞ ኢዝ ኦፍ ፕሪዲኬሽን አለ። ኢዝ ኦፍ አይደንቲቲ አለ፣ እንዲሁም ደግሞ ኢዝ ኦፍ ፕሪዲኬሽን አለ። አንድ ነገር ኢዝ እንደዚህ ኢዝ ሲባል እንደዚህ ነው ሲባል ሊትራሊ የትኛው ነው የሚለውን ግን መርዳት አለብን። ኢዝ ኦፍ አይደንቲቲ እና ኢዝ ኦፍ ፕሪዲኬሽን የሚባሉ ነገሮች ስላሉ ማለት ነው። ለምሳሌ እኔ አዳም ስል አእምሮአችሁ ውስጥ የሚመጣው ማን ነው? ሰውየው አዳም ነው አይደለ? ማለት እግዚአብሔር መጀመሪያ የፈጠረው ፍጡር ለምን እሱ ነው አዳማ፣ ሊትራሊ እሱ ነው አዳም። ከዛ ውጪ ደግሞ እኔ እናንተ ሌሎቻችንም ደግሞ አዳም ደግሞ እንባላለን። ልክ እንደ አዳም ሰው እንደመሆናችን ሁላችንም አንድ ሰውነት ከመካፈላችን የተነሳ እኛም ደግሞ አዳም እንባላለን። ግን ምን አለ መሰላችሁ እኛ አዳም የምንባልበት መንገድና ደግሞ የሔዋን ባል ደግሞ አዳም የሚባልበት መንገድ ይለያያል።
እሱ አዳም ሲባል ሊትራሊ አዳም ስለሆነ ነው። እሱ አዳም ነው ስንጠቀም ለሱ በኢዝ ኦፍ አይደንቲቲ ነው። ሊትራሊ አዳም ስለሆነ ነው የመጀመሪያው ሰው። እኛ ግን አዳም ስንባል በኢዝ ኦፍ ፕሪዲኬሽን ነው። ከሱ ኔቸር ስለተካፈልን ነው። ማለትም ልክ እንደሱ ሰዎች ስለሆነ ነው። ነው ወይም ኢዝ የምትለው ስቴትመንት በአይደንቲቲ ምስል ሊትራሊ ያኛው ሰልፍ እያልን ነው። በፕሪዲኬሽን ሲባል ግን ሊትራሊ ያን መሆን አይጠበቅባችሁም፣ ግን ማቴሪያሊ ከዛ ጋር ሴም በመሆናችሁ ነው። በደንብ እየሰማችሁኝ። በኢዝ ኦፍ አይደንቲቲ እና በኢዝ ኦፍ ፕሪዲኬሽን ሲሆን ያለው ልዩነት ካየን ዘንዳ ኤልፒቲም ስላሴ ላይ አለ የሚባለው ስነ ምክንያዊ ሕጸጽ ለምሳሌ አብ አምላክ ነው ስንል ምንድን እያልን ነው? ዘፋዘር ኢዝ ጋድ እያልን አለ። ኢዝ አለች፣ አያችሁ ያለ ኢዝ የምንረዳበትና በምንጠቀምበት መንገድ ይለያያል ማለት ነው። ምንድነው መጀመሪያ የኤልፒቲ ክሌሙ ምን መሰላችሁ? ሰባቱም ፕሮፖዚሽኖች at the same time ትሩ መሆን አይችሉም ነው። ትሩ መሆን ማይሆኑበት ምክንያት ደግሞ አንደኛው ፕሮፖዚሽን ከሌላኛው ፕሮፖዚሽን ጋር ስለሚጋጭ ነው። ኢንኮንሲስተንት ነው የሚለው በቃ ኤልፒቲ እና ያን ደግሞ ኢዝን በምትረዱበት መንገድ ይለያያል። ለምሳሌ the father is God የሚለውን ኢዝን በኢዝ ኦፍ ፕሪዲኬሽን የምትረዱት ከሆነ ማለት ነው ለአንድ ለሁለት ለሶስት ለአራት ለአምስት እና ለስድስት ከለሰባት ጋር ይጋጫሉ። ለምሳሌ አብ አምላክ ነው አላችሁ፣ ናይስ። ወልድ አምላክ ነው አላችሁ፣ ናይስ። እሺ በኢዝ ኦፍ ፕሪዲኬሽን ነው which is the nature of God ያላችሁ ኔቸሩ አለው ያላችሁ ነው። መንፈስ ቅዱስ አምላክ ናችሁ፣ ከዛ አብ ወልድ አይደለም፣ መልካም። እሺ አብ መንፈስ ቅዱስ አይደለም፣ መልካም። እሺ ወልድ መንፈስ ቅዱስ አይደለም፣ መልካም። እሺ ሰላም አንድ አምላክ ነው ያለው። ኖ ሶስት አካላትን በፕሪዲኬሽን አምላክ 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 ብለ ሶስቱ ደግሞ አንዳቸውን እንዳልሆነ ከነገርከን በኋላ ሰባተኛ ላይ አንድ አምላክ ብቻ ነው ያለው ስትል ኢንኮንሲስተንት ይሆናል ነው። በኢዝ ኦፍ ፕሪዲኬሽን ስንረዳው ከለ አንድ እስከ ለስድስት ያሉት ከለ ሰባት ጋር ይጋጫሉ። ያው በኢዝ ኦፍ አይደንቲቲ ሲሆን ግን አብ አምላክ ነው። ይሄ ማለት አብ አምላክ ነው ሊትራሊ ያለ ነው። እሺ ወልድ አምላክ ነው፣ ናይስ። መንፈስ ቅዱስ አምላክ ነው። እሺ ከዛ በኋላ አብ ወልድ አይደለም የሚለው ፎሎ አያደርግም እንዴ? አብ አምላክ ከሆነ ወልድም አምላክ ከሆነ ማለት አብ ወልድ ነው መሆን መቻል አለበት ነው። በኢዝ ኦፍ አይደንቲቲ የምንረዳው ከሆነ እዛ ጋር አይደንቲቲ ስቴትመንት ለአንድ ለሁለትና ለሶስት ከለአራት ከለአምስት ከለስድስትና ከለሰባት ጋር ይጋጫል ማለት ነው የምትለን በኢዝ ኦፍ ፕሪዲኬሽን የምንረዳው ከሆነ ለአንድ ለሁለት ለሶስት ለአራት ለአምስት እና ለስድስት ከለሰባት ጋር የሚጋጭ ሲሆን ያንን ግን በኢዝ ኦፍ አይደንቲቲ የምንረዳው ከሆነ ለአንድ ለሁለትና ለሶስት ከለአራት ከለአምስትና ከለስድስት ከለሰባት ጋር የሚጋጭ ይሆናል ማለት ነው። ግልጽ ነው ሰዎች? ኢዝ ኦፍ አይደንቲቲ ስንል ለምሳሌ ኤክስ ኢዝ ዋይ ስንል እቺን ኢዝ እንደ ኢዝ ኦፍ አይደንቲቲ ወይም ኒውሜሪካል አይደንቲቲ ተረዳናት ከሆነ ኤክስ እና ዋይ የአንድ ነገር ሁለት መጠሪያዎች ይሆናሉ ማለት ነው። ኤክስም ዋይም የሚለው አንድ ነገር ነው ሪፈር የሚያደርጉት ማለት ነው። ለምሳሌ ስሜ ዛትናቴዎስ ነው አይደለ? ግን ደግሞ ትክክለኛ ስሜ ቶማስ ነው። ቶማስ ኢዝ ዛትናቴዎስ ስል ቶማስ ኒውሜሪካል አይደንቲካል ቱ ዛትናቴዎስ እያለ ነው። ቶማስም ሆነ ዛትናቴዎስ የሚሉት መጠሪያዎች እኔ አንዱ የምጠራባቸው ናቸው፣ የኔ አንዱ ናቸው። ኢዝ ኦፍ አይደንቲቲ ልክ እንደዛ ነው። ለምሳሌ አዳም ስንል በኢዝ ኦፍ አይደንቲቲ ከሆነ የምንጠቀመው አዳም ኒውሜሪካል አይደንቲካል የሆነው ከማን ጋር ነው? ከመጀመሪያው ሰው ጋር ነው። ነገር ግን አዳም የምትለዋን እንደ ኢዝ ኦፍ ፕሪዲኬሽን ወይም ደግሞ ከአዳም ኔቸርን በመያዝ ኦኬ፣ ከአዳም ባህሪ በመካፈል ከሆነ ሁላችንም አዳሞች ነን ያለ ሰው ስለሆነ፣ ግን ኒውሜሪካሊ ግን ከአዳም ጋር አይደንቲካል አይደለም፣ ባይ ፕሪዲኬሽን ነው። ከሱ ኔቸር በመካፈል ነው አዳም የሆነው። ኦኬ፣ ስለዚህ በኢዝ ኦፍ አይደንቲቲ ሲሆን ኒውሜሪካል አይደንቲካል በመሆን ነው። በኢዝ ኦፍ ፕሪዲኬሽን ሲሆን ግን ባይ ፓርቲሲፔሽን ነው። ኦኬ፣ ስለዚህ እዚህ ጋር ሰባቱ ፕሮፖዚሽኖች ላይ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው፣ the father is God, son is God, the holy spirit is God የሚለው is ነው የሚለው ማሰሪያ አንቀጽ በሁለቱም ብትረዱት ኢንኮንሲስተንት ይሆናል ነው የሚለው ሙግቱ። ግን በሁለቱም ግን ስንረዳው ግን የተለያየ አይነት ኢንኮንሲስተንሲ ነው የሚገጥመን ነው እያልኩኝ ያለሁት። የሚቀርብላችሁ ፌስ የምታረጉት ኤልፒቲ ኢዝ የምትለዋን በተረዳችሁበት መንገድ ይለያያል። በኢዝ ኦፍ አይደንቲቲ የምትረዱት ከሆነ ማለት ነው የሚቀርብላችሁ ምንድነው ሀ1 ሀ2 እና ሀ3 ከዛ ቀጥሎ 4 5 እና 6 ላይ አብ ወልድን አይደለም አብ መንፈስ ቅዱስን አይደለም ወልድ መንፈስ ቅዱስን አይደለም ከሚለው ጋር ይጋጫል።
ከትምህርት አይደንቲካል ነው ስንል ሁለቱ ስሞች የአንድ ነገር መጣሪያ ናቸው እያልን ነው። ይህ እኮ አርጊውመንት እኮ ነው፣ እንመልሰዋለን ቀጣይ ክፍለ ጊዜ ላይ። አሁን ግን እንድትረዱት ነው የምፈልገው። በኢዝ ኦፍ አይደንቲቲ የምንረዳው ከሆነ የሚቀርብብን ሙግት ምንድነው? ወደ ሰባልዮሳዊነት ይመራችኋል የሚል ነው። ኢዝ የምትለዋን ደግሞ በኢዝ ኦፍ ፕሪዲኬሽን የምንረዳት ከሆነ ወይም ደግሞ ከአንድ ባህሪ በመካፈል ከሆነ ያ ነገር የምንጠራበት ኦኬ፣ ማለትም አብ አምላክ ሲባል ከዲቫይን ኤሰንስ ጋር ከመለኮት ጋር በቁጥር አንድ ስለ ወይም የሚመጣ አይደንቲካል ስለሆነ ሳይሆን ያ ኔቸር ስላለው ብቻ ከሆነ ኦኬ ምን ማለት ነው? ዘፋዘር እንደዛው ዘሰን ወልድም መለኮትነት መለኮታዊ ባህሪ ያለው ይሆናል። ሶስተኛ መንፈስ ቅዱስም መለኮታዊ ባህሪ ያለው ይሆናል። ኦኬ ይቀጥልና አራተኛ ላይ አብ ወልድን አይደለም ማለት እሺ፣ ወልድ ወመንፈስ ቅዱስን አይደለም ማለት እሺ፣ አብም ልክ እንደዚህ ወልድን አይደለም ማለት እሺ። ይሄ ግን ከዛን ቀጥለን አንድ አምላክ ስንል እንዴ ሶስቱን አካላት እኮ ባይ ፓርቲሲፔሽን አምላክ 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 ናቸው አላችሁ፣ አንዱ ደግሞ አንዱን አይደለም አላችሁ። እንዴት ነው ሰባት ላይ አንድ አምላክ ስትሉ ከሱ ጋር ኢንኮንሲስተንት ይሆናል ነው? ስለዚህ በሁለቱም ብንጠቀመው ፕሮብሌም አለው ነው የሚሉ። እሺ አሁን ግልጽ ነው። ቶሎ ላገኛችሁ ፈልጋለሁ፣ እንዳትረሱት ማለት ነው። ግን ምን ታረጉልኛላችሁ? የተማራችሁት ነገር መከለስ ከእናንተ ይጠበቃል። እሺ እና አሁን ከተማርነው ውስጥ ያልገባችሁ ነገር ካለ ጥያቄ ከስር ጻፉልኝ።